የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛያል። እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላትን ሲሆን እነዚህም ፊደላት ከመጀመሪያው ወደ መጨረሻው በትክክል በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን እንድንለይ የሚያግዝ ቪዲዮ ነው። ስለዚህ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። በቀጥታ ወደ ዝግጅቱ ሲሄድ ወደ ዝግጅቱ ሳልፍ ማለት ነው። እሺ ይቺ የምታዩት ፊደል አ ትባላለች። እያንዳንዷ ፊደል 7 ዝርያ አላት ከመጀመሪያው እስከ መጨረሻው ማለት ነው። ከአንደኛው እስከ 7ኛው በትክክል እየቆጠሩ ሄዳለሁ። ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። እሺ ወደ ዝግጅቱ ሳልፍ አ ኡ ኢ አ ኤ እ ኦ። ይችኛዋ ደግሞ ይች የምታዩት ከ ኩ ኪ ካ ኬ ክ ኮ። እሺ ይቺ የምታዩት ደግሞ ይቺ ሀ ሁ ሂ ሃ ሄ ህ ሆ። እሺ ይችኛዋ ይቺ ደግሞ የምታዩት ወ ትባላለች። ወ ወ ው ዊ ዋ ዌ ው ዎ። እሺ ከዚያ ይችኛዋ ዘ ዙ ዚ ዛ ዜ ዝ ዞ። እሺ ከዚያ ይችኛዋ ደግሞ ይቺ የምታዩት ዠ ዡ ዢ ዣ ዤ ዥ ዦ። እሺ ቀጥሎ ያለች ደግሞ ይቺ ደ ደ ትባላለች። ደ ዱ ዲ ዳ ዴ ድ ዶ። እሺ ይችኛዋ ደግሞ ይቺ ጀ ጁ ጂ ጃ ጄ ጅ ጆ
እሺ ቀጥሎ ያለችኛዋ ገ ጉ ጊ ጋ ጌ ግ ጎ። እሺ ይችኛዋ ደግሞ ባለ 3 ጣቷ ጠ ትባላለች። ጠ ጠ ጡ ጢ ጣ ጤ ጥ ጦ። እሺ ቀጥሎ ያለችኛዋ ደግሞ ይሄ የምታዩት ባለ 3 ጣት ሆኖ ባለ ቀለበት ነው። ጨ ትባላለች። እቺ ጨ ጨ ጩ ጪ ጫ ጬ ጭ ጮ። እሺ ከዛ ቀጥሎ ያለች ጰ ጱ ጲ ጳ ጴ ጵ ጶ። እሺ ይችኛዋ ደግሞ ጸ ትባላለች። ጸ ስቆጥረው ጸ ጹ ጺ ጻ ጼ ጽ ጾ። ከዚያ ይችኛዋ ደግሞ ፈ ፈ ፈ ፉ ፊ ፋ ፌ ፍ ፎ። እሺ ከዚያ ቀጥሎ ይችኛዋ ደግሞ ጸ ጸ ጸ ጹ ጺ ጻ ጼ ጽ ጾ። እሺ እሺ ከዚያ ይቺ ደግሞ ይችኛዋ የምታዩት ይቺ ቨ ትባላለች። ቨ እሺ ቨ ቡ ቪ ቫ ቬ ቭ ቮ። እሺ ከዛ ቀጥሎ ያለች አይኑ አ ትባላለች። አይኑ አ ምትባል ይቺ ናት። ሁለት አይነት አለ፣ አንዱ ይሄ ነው። ስለዚህ ስቆጥረው አ ኡ ኢ አ ኤ እ ኦ። እሺ ይችኛዋ ደግሞ ሃ ሁ ሂ ሃ ሄ ህ ሆ። እሺ ከዚያ ይችኛዋ ፐ ፑ ፒ ፓ ፔ ፕ ፖ። እሺ ከዛ እነዚህ ደግሞ የምታዩቸው እነዚህ ፊደሎች እነዚህ ደግሞ ውስብስብ ፊደላት ወይም ደግሞ ዲቃላ ሆሄያት የሚባሉት ናቸው። ውስብስብ ፊደላት ብለን እንጠራቸዋለን ማለት ነው። ስለዚህ እነዚህን ስንጠራቸው
ኋ ሏ ኋ ሟ ሯ ሷ ሿ። እሺ ወደዚህኛው ስመጣ ደግሞ ይችኛዋ እዚህ ሲጀምር ደግሞ ቧ ቷ ቿ ኗ ኟ ኳ ኋ። እሺ ቀጥሎ ያለው ይችኛዋ እቺ ደግሞ ዟ ዣ ዷ ጇ ጓ ጧ ጯ። እሺ ወደዚህኛው ስንመጣ ጳ ጿ ፏ ቋ። እሺ እስኪ አንድ ዙር ደግማቸዋለሁ። ኋ ሏ ኋ ሟ ሯ ሷ ሿ። እሺ ወደዚህ ስመጣ ደግሞ ይቺ ቧ ቷ ቿ ኗ ኟ ኳ ኋ። እሺ ይችኛዋ ደግሞ ዟ ዣ ዷ ጇ ጓ ጧ ጯ ጧ ጿ ፏ ቋ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን ቅርጹን በትክክል መለየት ትችላላችሁ። የሆሄውን ድምፁን ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት ተማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።